ቆንጆ ትራቭሎች፣ ጥሩ የምግብ ሪቪዎች በማያስ ፋሚሊ ብቻ ጆይና። ወደ ቤተሰቦቻችን እንዴት ናችሁ? ዛሬም በማያስ ፋሚሊ ተመልሰን መተናል። ዊ አር ባክ። በጣም ጠፍቼ ነበር። አይ ቲንክ 4 ወር 5 ሳምንት ሊሆነኝ ነው ከመጣሁኝ። ዛሬ ደግሞ ማሳያችሁ በጣም የቆየ ቪዲዮ ነው። ዛሬ ነገ ኤዲት አደርጋለሁ እያልኩኝ ቆይቼ ዛሬ ፒሲኤ ላይ ሲገባ አጋጣሚ አግኝቼው ነው። አብረን እንቆይላችኋለሁ ማለት ነው። ይሄ የተቀረጸው አይ ቲንክ በ9 ነው። ያ በ9 ነበር የተቀረጸው። ልጄ 3 ወር ስሞላት ማለት ነው። እና እግዚአብሔር ይመስገን በሰላም ወልጄ ልጄን ካቀፍኩኝ፣ እግዚአብሔር ጤነኛ ልጅ ሰጥቶኝ በሰላም ካቀፍኩኝ አሁን ኦልሞስት 3ኛ ወር ዊተርን 3 መንዝስ እና ቤት ውስጥ ሻማ እያበራንላት ነው ማለት ነው። በዚህ ቨርስስ እያደረኩ ላሳያችሁ ነበር። ፈርስት ቤቢ እንዴ የመጀመሪያ ልጄና ሁለተኛ ልጄ ቨርስ እያደረኩ ላሳያችሁ ነበር። ግን የዛችኛው ቪዲዮ በቃ እንትን ነው ምንድነው ይሄ አፉለንት ፋይል ሆነብኝ። ማግኘት አግኝቻለሁ ግን አፉለንት ሆነብኝ። ለዛ ነው እዚህ ጋር ሻማ አበራርተን ምናምን እያዘገጃጀንላት ነበር። ብቻ ግን እኮ ደስ ይላል ልደት ማክበራ። እኔ የራሴ ልደት ሲከበርልኝ በጣም ነው የምወደው። የሰውን ልደትም ሳከብር በጣም ነው ደስ የሚለኝ። ለዛ ነው እዚህ ጋር ላይክ በቃ በካሜራም በስልክም ነበር መቅረጽ የጀመርነው። በካሜራ እየቀረጽ ነበር፣ በስልክ ደግሞ ቆንጆ ቆንጆ ፎቶዎችን እየተነሳ ነበር። ግን ሰልፊ ፎቶ ነው ቱማች ላያምርም ሊያምርም ይችላል። ያው ሰልፊ ፎቶ ደግሞ እንደሚታወቀው ነው። እኔ ከካሜራው ግን በጣም ቆንጆ ቆንጆ ፎቶዎች ፌሬዝ አድርጌ አውጥቼዋለሁ ማለት ነው። ያማምራሉ እነሱ እና ተመስገን 3 ወር ማለት ቀላል ጊዜ አይደለም። አብሶ እንደኔ ደግሞ የሰው ቻንስ ስለሌለው ላይክ ያጋዥ ቻንስ ስለሌለው ሰው ደግሞ 3 ወር ዊዛውት ኤኒ ሰፖርተር ቤት ቆይቶ እንትን ማለት ቀላል አልነበረም። እግዚአብሔር ይመስገን በልቶኝ ነው። እሺ እዚህ ጋር ፀጉሬን ያከኩት ብቻ ቆንጆ ቆንጆ ቪዲዮዎችን እናሳያችኋለን ማለት ነው። ግን 3 ወር ውስጥ እኔ አንድ ጥያቄ ጠይቃችኋለሁ ማለት ነው። በ3 ወር ውስጥ የሆነ ጥያቄ ሳይሆን የሆነ አንድ አይዲያ ነው ሼር የማደርግላችሁ ማለት ነው። በ3 ወር ውስጥ ብዙ ነገሮችን አልፌያለሁ። እግዚአብሔር ስሙ የተመሰገነ ይሁን። ግን ስቲል ሳስበው የሚገርመኝና እንትን የሚለኝ ማለት ነው በቃ የሆነ ለመውለድ የሄድኩት ቀን እሱ ቀን መቼም ነው የማይጠፋኝ ማለት ነው። እሱን ኤክስፒሪየንስ ነው ሼር የማደርግላችሁ ዛሬ እስከ ቪዲዮ መጨረሻ ማለት ነው። እሱ ኤክስፒሪየንስ ስቲል ሳስበው ላይ ይከፋኛል። ኤቭሪ ሲንግል ዴይ ስለሱ ሳስበው እንባዩላ ነው የሚመጣው ማለት ነው። ምናንኩ ይመሰላችሁ ልክ እኔ በሲኤስ ነው የወለድኩት። ሁሉም ነገር በቃ ጥሩ ነው ምናምን ዶክተር ብሎኝ በቃ ኤቭሪ ዴይ በቃ ኤቭሪ ሲንግል ዴይ ዌን አም ጎይንግ ቱ ቼክ አፕ ኢትስ ፋይን ኢትስ ጉድ ምናምን በቃ ሁሉም ነገር ሰላም ነበር፣ ቆንጆ ነው ምናምን ተብዬ ነበር ማለት ነው። ከዛ በዚህ በዛ ሳይድ አይደለም ማወራላችሁ፣ ቆንጆ ነው። እርግዝናዬ በነበረበት ሰዓትም ብቻ ሁሉም ነገር ቆንጆ ነበር። ግን እስከ መጨረሻ ሰዓት ድረስ እኔ ጥሩ አጋዥ አላጋጠመኝም ነበር ማለት ነው። ያን እያልኩኝ ላይክ በቃ ስወልድ በቃ ብቻ ሰውን ለመያዝ በጣም ሞከርኩኝ። ኢስ ማይ ቻንስ አላገኘሁትም ነበር ጥሩ ሰው። ፋይናሊ ቆንጆ ልጅ በጣም መልካም ሰው ብቻ ግን መጨረሻ ላይ አገኘሁት። የአገሬ ሰው ተረት ምን ይላል መሰላችሁ? ከንዬ ሳንቶሉ እፈቴ ጩበታ እና ይሄ ቃል በእኔ ህይወት ላይ በደንብ ነው የሰራው ማለት ነው። በዚህ እዚህ ወደ ሀሳብ እመለስልባል ወይ አማርኛ እመለስላቸዋለሁ። እዚህ ጋር ደግሞ 4ኛ ወሯን እያከበርንላት ነው። እሺ እዚህ ጋር ሺ ተርንድ 4 መንዝ ፀጉሬ አንድ አይነት ነው። ግን ራሱ ቀን ከመሰላቸው ኢስኖት በራሱ ቀን አይደለም በሌላ ቀን ነው። ግን ፀጉሬ በተከታታይ
ሹሩባ ተሰራውኝ ማለት ነው። ሹሩባ ደግሞ ከፊቴ በጣም ስለሚያምር እና ብቻ በቃ አንዳንድ ነገሮችን ቀለል ስለሚያደርግልኝ ነው ሹሩባ የተሰራት ማለት ነው። እና ብቻ ፎር መንዟ ቆንጆ ነበር። 4 ወሯ ማለት ነው። ያምር ነበር በጣም። በተቻለ መጠን ደግሞ ማች ለመልበስ ሞክረን ነበር በት ኢትስ ኖት ማች እኛ ሞክረነዋል፣ እየሞከርን ነው ለማድረግ በት ኢትስ ኖት ማች። ግን አራታችንም ሹራብ ነገር ላይክ ዳንተል ሹራብ ነገር ምናምን ለማድረግ ሞከርን። ግን ሰኩሊ ያምራል። እኔ ግን የሶስተኛ ወሯ አውትሉክን ወድጀዋለሁ። እሱ ፓርቲ ያምራል ጋይስ። ያ እጄ ላይ ያረኩት ምንድነው ክንዴ ላይ ያረኩት አያምርም? እሱ ነገር አይ ቲንክ ፋሽን ነው። ከፈለጋችሁ እኛ ጋር በብዛትም ሆነ በስንግል ማዘዝ ትችላላችሁ። ከራሳችን ስቶሪ ነው ያስመጣነው። ነግሬያችኋለሁ ደግሞ ከቻይና እንደሚመጣ ከዛራ ከሺን ምናምን። ከፈለጋችሁ ታፕ ስቶሪ ማዘዝ ትችላላችሁ። ኦልሶ ከበይንዴዶ ከአሊባባ ከተመቻችሁ ታፕ ማለት ነው። እና እግዚአብሔር ይመስገን አገኘኋት ማለት ነው። ሳገኛት ደግሞ እሷ በጣም 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 ታማሚ ልጅ ሆነችብኝ ማለት ነው። አልፎ ላይክ እንደዚህ ሳወራ ቀልድ ይመስላል፣ ግን ለእኔ በዛ ሰዓት በጣም ከብዶኝ ነበር። እብን በቃ ታማሚ ሆነችብኝ፣ ግን በቃ ጸባዩዋ ኤቭሪቲንግ ሺ ዋዝ 100% ፐርፌክት ገርል። በቃ ለእኔ ፐርፌክት ሰው ነበር። ሺ ዋዝ በጣም ፐርፌክት ገርል ለእኔ ቆንጆ። እዚህ ጋር ባለቤቴ ስልኩን አስቀምጦ ካሜራ እያስተካከለ ነበር። ኦኬ እኔም እየዘፈንኩላት ነበር ለማይ ቤቢ ሃፒ በርዝዴይ ምናምን እያልኳት እየዘፈንኩላት ነበር። ሺ ዋዝ ቬሪ ሃፒ እና በጣም ትወድ ነበር። በጣም ቆንጆ ሰው ነበረች። እኔ መወዳት ነበር፣ እሷም ልጄን ትወድ ነበር። ኤቭሪቲንግ ጥሩ ነበር። ብቻ እግዚአብሔር ይመስገን በጥሩ ሁኔታ ነበር ስናሳልፍ የነበረው። ዘን በመሀል ምን ይሆናል በጣም ታመመች ምናምን ምናምን። በቃ ሀፐን የተደራረገው ሁሉም ነገር ከባድ ነበር። ኢቨን እኔ እንደ ነጌ ሂጄ ልወልድ ሲል ደግሞ 0 ከአልጋ መነሳት አቃታት። በቃ ከአልጋ ቀና ማለት ነው ያቃታት። ዘን በቃ ምን እናደርጋለን፣ በጣም ሲቸግረኝ ማለት ነው። ላይክ አይ ቲንክ ማክሰኞ ቀን ነበር። በቃ ቀኑን ኤክስቴንድ እናድርገው ለዶክተሩን አሳውቀ ምናምን ሲለው ባለቤቴ አይሆንም፣ ዛሬ ግዴታ መሄድ አለብሽ። ደግሞ እኔ የነበርኩበት ሲቹዌሽን ምናምን ከባድ ነበር። ላይክ የሆነ መጨረሻ ወር በጣም ነው የሚከብደው። ያው የወለዳችሁ ታውቃላችሁ ብዬ አስባለሁ። መጨረሻ ወር በጣም ነው የሚከብደው። ላይክ 2 ሳምንት ምናምን ሲቀረው ደግሞ የሆነ በቃ መራመዱላ እስኪያቅተኝ ነበር። እና ያ ቀን መሄድ አለብን ምናምን ተባባልን ማለት ነው። በቃ ተባለ፣ ወሰነ ባለቤቴ። እና እኔም ፈተና ሊሆንበት አልፈለግኩኝም። እሺ አልኩኝ። ያው እናንተ ቪዲዮዬን ተጋበዙልኝ፣ ስቶሪውን ደግሞ እየሰማችሁት። እሺ ስቶሪውና እንትኑ አይገናኝም። እዚህ ጋር የመጀመሪያ ትልቋ ልጄ በጣም እያሰገረች ነበር፣ እያለቀሰች ምናምን። ሪያክሽኗን እንደምታዩት ነው። ግን ዘ ስቶሪ ዋዝ ቬሪ ቬሪ በጣም ጉድ። ሁሉም ሰው ሊማሪበት የሚችል ስቶሪ ነው። እና እንደ ነጌ ሐኪም ቤት ላይክ እኔ ልወልድ እንደ ነጌ እንትን ሲል ሐኪም ቤት ወሰድናት። ሐኪም ቤት ወስደና እኔ አልነበርኩም ሁላ ሱቅ እቃዎችን አሟልቼ መውጣት ስለነበረብኝ መርካቶ ገብቼ ነበር። እቃ ምናምን ያስገባኝ ነበር በዛ ሰዓት። ከመርካቶ ነበር እቃ ማስገባው። እቃ ምናምን አስገባ ብቻ ሁሉም ነገር ከጨራረስኩኝ በኋላ ምን ይሆናል፣ በጣም ታመመች ተብሎ ተደወለልኝ። እንደውም ጎረቤት ነው የደወለልኝ። ዘን በቃ ሐኪም ቤት ወሰድናት። ከባድ ነበር። ከዛ እኔ ስመጣ ግቢ ራሱ መታ ለመክፈት አልቻለችም። በጣም አሟት ነበር። ደግሞ መልካም ሴት አይገልጻትም። እና እሷን እንትን አልኩ። በማግስቱ ተነስተን ልንሄድ ስንል ደግሞ ፌንት አድርጋለች። ወይኔ ፈተናዬ አረሳውን። በቃ አለቀስኩኝ እኔ በኢየሱስ ስም። እንደዛ ቀን አልቅሼ አላቅም። በቃ በጣም ነው ያለቀስኩት። የሆነ እርጉዞኝ ምናምን እና የሆነ ልጄንም ተሰናብቻት በቃ
መሄድ አለብን ብሎ ባለቤቴ ስላስገደደኝ እሺ እንሄዳለን ብዬ በቃ እሷን በተቻለ መጠን በተወሰነ መልኩ ትሪት አደረኳት ምናምን ትሪትመንቷን ምናምን ጨራርሰን እንትን አደረኩኝ ማለት ነው። በቃ ላይክ ትሪትመንቷን ምናምን ጨራርሰን ሐኪም ቤት መሄድ ተጀመረ ጉዞ መንገድ ላይ እንዳውም ከዚህ በፊት ስንሄድ ላይክ በቃ የፌክ ሳቅ እየሳኩኝ ቪዲዮ ሰርቼላችሁ ነበር። ግን በቃ ያ ቀን ውስጤም በጣም ከፍቶኝ ነበር። በሆነ ስቶሪ ነግራችኋለሁ ብዬ ነበር። ለዛሬ ነበር ያስኩላችሁ እና ሄድን ሆስፒታል ምናምን በቃ ሆስፒታል እስክንደርስ ድረስ በጣም ደህና ነኝ፣ ፋይን፣ ሁሉም ነገር አሪፍ ነው፣ ሁሉ ነገር ሰላም ነው። ልጄንም በጠዋት በደንብ ስሚያት አልሄድኩም። በቃ ማለት ሁሉም ነገር እንዳሰብኩት አልሆነም። ሁሉም ነገር ተዘበራርቆ ነበር። ሆይ ሆይ ሆነ፣ በቃ ሆይ ሆይ ብቻ ሆነ። እዚህ ጋር ፎቶ እየተነሳን ነው። እሺ በደንብ እያያችሁ ነው። ፎቶ ቆንጆ ቆንጆ ፎቶዎችን ተነስተናል። መጨረሻ ላይ ያስገባላችኋለሁ። ሰን በቃ ሁሉም ነገር ሆይ ሆይ ሆነ፣ ከፋኝ እና እዛ ስንደርስ ሆስፒታል ስንደርስ በቃ እስከ ምርመራ ምናምን ሁሉም ነገር አድርጌ ምናምን ስገባ ላይክ በቃ አምፋይን እስከዛ ድረስ ግን በቃ ሰርጀሪ ሩም ስገባ አይወዝ ክሬዚ ፓርት በቃ እሱ ነገር በጣም ከባድ ነበር። ወይኔ በቃ ቤት ለቀረችዋ ልጄ በጣም አዘንኩኝ፣ በጣም ከፋኝ። ለማንም አደራ ሳልሰጣት ብዬ ማልቀስ ጀመርኩኝ። ዶክተሮቹ ሄመን ሆስፒታል ነው የወለድኩት። በዚህ አጋጣሚ ይሄንን ቪዲዮ ከደረሳችሁ ሄመን ፔጅ ላይም እጄ ፖስት አደርገዋለሁ እውነት እና በጣም አበረታቱኝ፣ በጣም ሰፖርት እያደረጉኝ ነበር። የኔ ዶክተርም በጣም ቤተሰባዊነት መንፈስ እንዲሰማኝ አድርጎ ነበር ስሪት ሲያደርገኝ የነበረው። ብቻ ጥሩ ነበር። በእንደዚህ አይነት ሁኔታ እግዚአብሔርም ጊዜው ከባድ ጊዜውንም አሳለፈ እና ዛሬ ቀኑ አልፎ ልጄም 3 ወር 4 ወር ምናምን እያልን ልደቷን እያከበርንላት ነው። ለሁሉም ነገር እግዚአብሔር ይመስገን እና ማያልፍ ቀን የለም። ፎር ኤቭሪቲንግ ቴንክስ ቱ ጋድ። በዚህ አጋጣሚ ለማያስት ፋሚሊ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። አናላትክ ላይ የእውነት አስገባሉ። ለምንድነው ሰብስክራይብ የማታደርጉት? ወስሮንግ ፋሚሊ ምን አጠፋን? ለምንድነው ሰብስክራይብ የማታደርጉት? 88% ሰው ሰብስክራይብ ሳታደርጉ የምታዩ ሰዎች ናችሁ። ስለዚህ ሰብስክራይብ አድርጉ። እንወዳችኋለን። ዊ አር ባክ ዊዝ አናዘር ቪዲዮ አናዘር ዴይ። ባይ ባይ። ሰብስክራይብ